ከመቶ ቀናት በላይ በዝግ የቆየው የመቀለ ከተማ አስተዳደር ከንቲባ ጽፈት ቤት በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን በተሾሙት ከንቲባ ቁጥጥር ስር ውሏል። በዶክተር ደብረጽዮን ሊቀመንበርነት በሚመራው የህወሓት ቡድን በኩል ታጭተው በከተማዋ ምክር ቤት የተሾሙት ዶክተር ረዳኢ በርሀ ዛሬ ሐሙስ መጋቢት 4 ቀን 2017 ዓ.ም በከንቲባ ጽፈት ቤት ውስጥ ገብተው ስራ መጀመራቸውን ይፋ አድርገዋል። ህዝብና ለሐደ ምእቲ መዓልት ዘአክል ህዝባችን ለ100 ቀናት የከንቲባ ጽፈት ቤት ታሽጎበት ያለ አገልግሎት ቆይቷል። የመቀሌ ምክር ቤት ያጸደቀው ከ12 ቢሊዮን ብር በላይ በጀት የመሰረተ ልማት ስራዎች፣ የወጣቶችና የሰማዕታት ቤተሰብ ተጠቃሚነትና ሌሎች የልማት ስራዎች ተስተጓጉሎ ቆይተዋል። በፖለቲካው አለመረጋጋት ምክንያት እየታየ ነው ያሉት በከተማዋ የሸቀጦች የዋጋ ንረት ለማስተካከል ህዝቡ እገዛ ማድረግ እንዳለበት አሳስበዋል። በጊዜው አስተዳደሩ የተሾሙት አቶ ብርሃነ ገብረ ኢየሱስ ጽፈት ቤቱ በወታደራዊ አመራሮች በተደገፉ የህወሓት አመራሮች ቁጥጥር ስር ነው ብለዋል። ይህ የመፈንቅለ መንግስት ሂደት ቅጥያ ነው ማለት ለአሜሪካ ድምጽ ገልጸዋል። በመቀሌና ሌሎች ወረዳዎች በወታደራዊ ኃይል ስልጣን እየተቆጣጠሩ ናቸው። በትግራይ ሰላምና ዴሞክራሲም እንዳይሰፍን እየሰሩ ቆይተዋል። እነዚህ ጥቂቶች አሁን ደግሞ ይህን ጠባብ ቡድን ደግፈው ለራሳቸው ከተጠያቂነት ለመዳን በመቀሌ 2 አርሚዎች አስገብተዋል። በዚህም ህዝቡን እያስጨነቁ በወታደር ነው ወደ ጽህፈት ቤት የገቡት። ይህ ሂደት ተቀባይነት የሌለውና የጥቂቶች ቡድን ስራ ነው ሲሉም ተናግረዋል። የትግራይ ሰራዊትም ሆነ ወጣቱ የማይቀበለው ተግባር ነው ብለዋል። ትላንት ረቡዕ በዓዲ ጉደም ከተማ አንድ ወጣት በታጣቂዎች መገደሉም አቶ ብርሃነ ገልጸዋል። በዓዲ ጉደም ትናንት አንድ ወጣት ተገድሏል። ታጋይ የነበረ ወጣት ነው። በመቀሌ የተለያዩ ክፍለ ከተሞችም በተመሳሳይ ትናንትና ከትናንት በስቲያ ሰፊ የሰራዊት እንቅስቃሴ እያደረጉ ህዝቡንና ወጣቱን እያስጨነቁት ነው። የተገደለው ወጣት በዛሬው ዕለት ባህር ሐጸይ የተባለች ከተማ ላይ የቀብር ስነ ስርዓቱን መፈጸሙ ከተሳታፊዎች አረጋግጠናል። ወደ መቀለ ከንቲባ ጽህፈት ቤት የገባ ነው በሰላማዊ መንገድ ነው ያሉት ዶክተር ረዳኢ የከንቲባው ጽህፈት ቤት ሲጠብቁ የነበሩ የከተማዋ አይደር ክፍለ ከተማ ፖሊሶች በቦታው መቆየታቸው ትክክል እንዳልሆነ አምነው በመነሳታቸው ነው የገባ ነው ሲሉ አስረድተዋል። ብዘይ ኾነ ይኹን ናይ ጥይት ድምጽ ሰላማዊ ናይ ቤትር ድምጽ ወን ዘይብሉ ያለምንም የጥይት ድምጽ ነው የገባ ነው። በብትርም የተነካ ሰው የለም። በጸጥታ ኃይሎች ታጅበን የሌሎችን ጥቅምና ሐሳብ ረግጠን አልገባንም። ህግና ስርዓት ተከትለን ነው የገባ ነው። በከተማ አስተዳደር ብቻ ሳይሆን በሃድነት ክፍለ ከተማም እንዲሁ አስተዳዳሪው ወደ ጽህፈት ቤት ገብቷል። የትግራይ ክልል ጸጥታና ሰላም ቢሮ በዓዲ ጉደም ከተማ የተፈጠረው ክስተት አስመልክቶ ባወጣው መግለጫ በከተማዋ ለአርበኞች መሬት የመስጠት መርሃ ግብር እየተፈጸመ በነበረበት ጊዜ እኛም ይገባናል ያሉ ሰዎች አልተካተትንም በማለታቸው የተፈጠረ ግርግር ነው ብሏል። በዚህ ክስተት የተጠቀሙ ህገወጥ ያሏቸው ሰዎች ባጃጅ ተብሎ በሚጠሩ በባለ 3 እግር ተሽከርካሪ ሆነው ተኩስ እንደከፈቱ ገልጾ በዚህ የተኩስ ልውውጥ በ4 ሰዎች ላይ ጉዳት ደርሷል ብለዋል። ትላንት ማታ ስለተገደለው ወጣት ግን ያለው ነገር የለም። በተመሳሳይ የመቀለ 104.4 ኤፍኤም ራዲዮ ጣቢያ በዶክተር ረዳኢ በርሀ በተሾሙት አቶ ዘመንፈስ ቅዱስ ፍስሐና የከተማው አመራሮች ቁጥጥር ስር መዋሉ ተገልጿል። የራዲዮ ጣቢያው በታጣቂዎች ታጅበው እንደተቆጣጠሩት አንድ የጣቢያው ሰራተኛ ለአሜሪካ ድምጽ ገልጿል። በጉዳዩ ላይ ከአቶ ዘመንፈስ ቅዱስ ፍስሐ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በክልሉ የሚንቀሳቀሱ አረና ትግራይ ባይቶናና ውድብ ናጽነት ትግራይ ፓርቲዎች በጋራ በሰጡት መግለጫ ወታደራዊ ኃይል በመጠቀም የመንግስት ስልጣን ለመቆጣጠር የሚደረግ እንቅስቃሴ እንቃወማለን ብለዋል። ተቀማጭነታቸው አዲስ አበባ የሆኑ የዩናይትድ ስቴትስ ኤምባሲ ጨምሮ የ25 ሀገራት ኤምባሲዎች በሰሜን ኢትዮጵያ እያገረሸ ያለው ውጥረት እየተከታተሉት እንዳለ ገልጸው የፕሪቶሪያው ግጭት በዘላቂነት ማቆም ስምምነት የጥይት ድምጽ ያጠፋ በመሆኑ እንደሚደግፉ አስታውቀዋል። ዳግመኛ ወደ ግጭት መግባት አይገባም ያሉት ኤምባሲዎቹ ሁሉም ተቀናቃኝ ኃይሎች ውጥረቱን እንዲያረግቡና ወደ ውይይት እንዲቀርቡ ጠይቀው ለዚህም እንደሚደግፉ ገልጸዋል። በመቀለ ከተማ ውጥረቱን ተከትሎ ብዙ ሰዎች ከባንኮች በጥሬ ገንዘብ ያወጡ መሆናቸው ተገንዝበናል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም